ከሰለምኩ ጀምሮ ህይወቴ እንዳለ በስደት ነው ያለሁት ከነሱ በመሸሽ። ወንድሜ 3-4 ጊዜ በጩቤ ሞክሮኛል ሊገለኝ። አንተ አሸባሪ እያለ ነበረ ሊገለኝ ሞክረው። እስቲ አሁን ያለፈው ረመዳን ላይ ውዱ እያደረኩኝ ማለት ነው ሰዓት ሄዶብኝ እናቴ ቤት ውዱ አድርጌ ወደ መስጊድ ለመሄድ ስል አንገቴ ላይ ጩቤ ሰንዝሮብኝ ማለት ነው ሸሽቼው ነው የመለጥኩት ገፍትሬው። እህቴ መርዝ እስከ መስጠት ደርሳለች። ይህንን ፍራቻ በቃ ሀገር ለሀገር ነው ስዞር የነበረው። ሸሽቼ ወደ ዘመድ ወዳለበት ቦታ ሄድኩኝ። ሸሽቼ የሸሸሁበት ቦታ ማለት ነው አጎቴ ነበረ ማለት የአባቴ የእህት ልጅ ነበረ። ወደ እሱ ጋር ሄድኩኝ። እሱ ጋር ሄጄ ማለት ነው በጣም ብዙ በደል አሳልፌያለሁ። ጴንጤ እምነት ተከታይ ነው እሱ። ግን ግራ ሲገባ አንዳንዴ የምትሄድበትን አታውቅም። እዛም ስሄድ በጣም መከራ ነበረ እንትን ማሳልፈው። ግን አላህ ሲፈቅድ ነገር ይስተካከላሉ ብዬ አንገቴን ደፍቼ ነበረ የምኖረው። እዛም ስሄድ የግፍ ግፍ ነበረ። ረመዳን ነበር አስታውሳለሁ። በጣም ከባድ የጉልበት ስራ ሰራ ነበር እዛ። ጾመኛ ሆኜ ለማፍጠር ልክ አፍጥር ሰዓት ሲደርስ ማፍጠሪያ ስጠይቅ እንጀራ በሚጥሚጣ ይሰጠኝ ነበር። ግን አልሐምዱሊላህ ምንም አልሆንም እያልኩኝ ማለት ነው የሰጡኝን እንጀራ በሚጥሚጣ እየበላሁ አፍጥር አደረግ ነበር። ቤት ውስጥ እንዳልሰግድ እከለከላለሁ። አንድ ክላስ ተሰጥቶኝ ነበረ። አንድ ክላስ ተሰጥቶኝ እንዳልሰግድ ይከለክሉኝ ነበረ። የእሱ ያጎቴ ሚስት ማለት ነው። በእርግጥ እሱ ይሄን ነገር ቢሰማ በማዕከላቸው ጸብ ይፈጠራል፣ ምናልባት እስከ መለያየት ይደርሳሉ በሚል አልነግረውም ነበር። ደብቄ ነበር ዝም የምለው። ቤት ውስጥ ስሰግድ እከለከላለሁ። አትስገድ እየተባልኩ ከግቢ ውጭ ሰግጄ